ሰው ወድጄ አውቃለሁ እምቢ ተባልኩኝ እሺ ይሄ እንዴት ብል መሰለህ እኔ አሁን አላቅም ለራሴ በቃ ሴቶችን አከብራለሁ እሺ በጣም ነው ማከብረው አብሶ ለማዘር ቦታ ስላለኝ እንዳልኩህ ደግሞ እኔ ቶቼ ናቸው ካስሊና አጥበው ጫሜን አጥበው ያደጉት እና ለመጀመሪያ ጊዜ አይኑካ የሚባላል አዎ እንደዛ ምናምን በጣም አያት ነበር ረጅም ሰዓት ላይ መጨረሻ ላይ ሄጃ ወራዋት ምናምን ምን አልካት በቃ ላንቺ ጥሩ ምልክት አለኝ ምናምን ምንድነው ጥሩ ፍላጎት አለ እሺ ምናምን አልኳት ከዛም ልጅቷም የሆነ መልከኛ ናት ይሄ መልስም አይደለም እሺ እንትንም አይደለም የሞላውላ አላረ ከዛ እንደዛ ያልኩ በቃ እኔ በመሃል ተሰቃየው መጣለው መልስ የለም እሄዳለሁ መጣለው መልስ የለም እሄዳለሁ እና የሆነ ሰዓት ላይ ምንድነው መልስ አሰጭኝም እንዴ ወይ እምቢ ነው ወይ እሺ ነው ምናምን አልኳትና ቦክስ አልሰነዘርክባትም ወይ እምቢ እሱ ነው ልመጣለሁ እና አልፈልግም ካልኩስ ምናምን አለችኝ አልፈልግም ካልኩስ ምናምን ከዛም በኋላ አልፈልግም ካልሽም ይቻል ምን ትኮሪብኛለሽ ምናምን ለዚህ ቃል ይቅርታ ምን ትንጠባረሪያለሽ ምናምን አልኳት ብንጠባረርስ ምናምን አለች እንግዲህ እኔ ሰፈር ላይ እዛ ሰዓት ላይ ቦክሰኛ ነኝ እንዳልኩ በጣም ይሄ ማለት ቦክሱ ራሱ ያስከብራል ዱርዬ ማንም ቢሆን አይናገርም መጣላት አይፈልግም ከኔ ጋር መለሰችልኝ እና የሆነ ሰዓት ላይ አፍ አልቻልኩም በቃ እሷ የምትናገረኝ ነገር አዎ ኦቨር እያደረገኝ መጣ ከዛ ይኸውልሽ እኔም በቤት አልኳት ይኸው ቃል በቃል እንዲህ ነው ይኸውልሽ እኔ ብዙ እህቶች አሉኝ አልኳት ተንከባክበው ነው ያሳደጉኝና ሌላ ወንድ ብትሆኚ በጥፊ ነበር ምጥልሽ አልኳት ግን እህቶች ስላሉኝ ሴቶች ስለማከብር ምናምን እና ከዚህ ላይ በቃ አቆሚ ምናምን ብዬ ሄድኩኝ